ጉሮሮ እስከሚዘጋ የጦኩት ስውሯ ማርያም ታውቃለች። አረ በዚህኛውና አንተም እኔና እናንተ የምናውቀው ነገር የለም። በዚህኛውና ቀጥታ አስባልኩ ሳሚነች ዳን ኧረ አግዙት እንጂ በኢየሱስ ስም። ሀጥንቱ እኮ ተሰባበረ። ሰውዬ ሀጥንት ደቀቀ እኮ ራሱ አቅምና ጉልበትም የለውም። ኧረ ሀጥንቱ አለቀ እኮ ተሰባበረ። አይ ከንቱ ትጋት፣ ከንቱ ትጋት። በጌታ ስም አግዙት። ይህ ስራ እኔ ገርሞኛል። በእውነት እኔ ገርሞኛል። በእውነት እኔ ገርሞኛል። በእውነት እኔ ገርሞኛል። በሺ የሚቆጠር እኮ በዛ ዙሪያ አለ። በሺ የሚቆጠር ብዙ አለ። በሺ የሚቆጠር ብዙ አለ። አሁን መጽሐፍ ቅዱስ ለራሱ በሚመቸው ጥቅምና በሱ አይዳ በሚሄደው ጥቅሶች እየፈለገ እየኖረ ነው ብዬ አስባለሁ እንጂ መጽሐፍ ቅዱስን አያውቅም። ክርስቶስ ኢየሱስን ከድንግል ማርያም ተወልዶ ወደ ምድር መጥቶ ዋጋ መክፈል በጎልጎታ በቀራንዮ ራቆት በተሰቅለው ኤሎይ ኤሎይ ለማ ሰበቅታኒ ብሎ በአባቱ መለመኑን አያውቅም ብዬ እኔ አላስብም። ነገር ግን ይሄን ትውልድ እንደዚህ አይነት ነገር እያስተማረ ትውልድንም ገሃነም ራሱንም ገሃነም በእንደዚህ አይነት ልምምድ እየሄደ ያለ እናንተ ምን ብላችሁ ትመለሳላችሁ? የምታውቁ ሼር ኮፒ አድርጉና ለእኔ መልስም ስጡኝ።